ንጉስ ቢቀበል ባይቀበል ድንግል ማርያም ድንግል ናት፣ ዘላለማዊት ድንግል። ይኸውላችሁ አህዛብ ቢቀበሉ ባይቀበሉ፣ መናፍቃን ቢቀበሉ ባይቀበሉ፣ ፈላስፋዎች ቢቀበሉ ባይቀበሉ፣ ምድራውያን ሳይንቲስቶች ቢቀበሉ ባይቀበሉ፣ የዚህ ዓለም ጠቢባን ቢቀበሉ ባይቀበሉ፣ ቢያምኑም ባያምኑም ድንግል ማርያም ዘላለማዊት ድንግል ናት። ከኢየሱስ በቀር ሌላ ልጅ የላትም። ብቸኛ ልጇ ኢየሱስ ነው። መድኃኒት የሆነ ጌታ የሆነ የነገስታት ንጉሥ የሆነ የአማልክት አምላክ የሆነውን አንዱን ክርስቶስን በድንግልና ጸንሳ በድንግልና ወልደዋለች። ሳትጸንሰው ድንግል ናት። በጸነሰችው ጊዜ ድንግል ናት። ከጸነሰችውም በኋላ ከወለደችውም በኋላ ድንግል ናት። እነርሱ ስላልተቀበሉ ትምህርት አንቀይርም። እነርሱ ስላልተቀበሉ ሃይማኖት አንቀይርም። እነርሱ ስላልተቀበሉ ያመነውን እውነት በሰዎች ቅንድብ አንሸቃቅጠውም። ድንግል ማርያም ዘላለማዊት ድንግል ናት። የተዘጋ በር ማንም ያልገባበት የሰራዊት ጌታ ብቻ በመንፈስ ቅዱስ በማይመረመር ከሰው አእምሮ በላይ በሆነ ገብቶ ተወልዶ ወጥቷል። ስለዚህ በድንግልና ጸንሳ በድንግልና ትወልደዋለች። ይሄንን መጽሐፉ ላይ ተጽፎ አገኘ። ድጋሚ ሰረዘው። ሴት ትጸንሳለች።